ባንዲራውን ወዴትም አንጥልም እንሞትለታለን የኦርቶዶክስ አርማ ሰማይ ላይ የተሳለ ነው የእመቤታችን መቀነት ነው የኖህ ቀስተ ደመና የቃል ኪዳን ምልክት ነው እና አቡነ ጴጥሮስ እና አቡነ ሚካኤል የሞቱለት እነ ምኒልክ አድዋ የዘመቱለት ነው ስለዚህ በፍጹም በተአምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም ሰው ቤተ እግዚአብሔር ሲመጣ ክርስቶስን የሚያያል ባንዲራውን የሚያያል እውነት ውሸት ባንዲራውን ወዴትም አንጥልም እንሞትለታለን የኦርቶዶክስ አርማ ሰማይ ላይ የተሳለ ነው የእመቤታችን መቀነት ነው የኖህ ቀስተ ደመና የቃል ኪዳን ምልክት ነው እና አቡነ ጴጥሮስ እና አቡነ ሚካኤል የሞቱለት እነ ምኒልክ አድዋ የዘመቱለት ነው ስለዚህ በፍጹም በተአምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም ሰው ቤተ እግዚአብሔር ሲመጣ ክርስቶስን የሚያያል ባንዲራውን የሚያያል እውነት ውሸት ባንዲራውን ወዴትም አንጥልም እንሞትለታለን የኦርቶዶክስ አርማ ሰማይ ላይ የተሳለ ነው የእመቤታችን መቀነት ነው የኖህ ቀስተ ደመና የቃል ኪዳን ምልክት ነው እና አቡነ ጴጥሮስ እና አቡነ ሚካኤል የሞቱለት እነ ምኒልክ አድዋ የዘመቱለት ነው ስለዚህ በፍጹም በተአምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም ሰው ቤተ እግዚአብሔር ሲመጣ ክርስቶስን የሚያያል ባንዲራውን የሚያያል እውነት ውሸት